ሰላም እንዴት ናችሁ? ደህና ነኝ እኔ እግዚአብሔር ይመስገን። ኤደን እባላለሁ። እንኳን ደህና መጣችሁ። ሰብስክራይብ በማድረግ ላይክ በማድረግ ቪዲዮውን ጀምሩ ትላችኋለሁ። ቲክቶክ ላይ እንግዲህ አንዲት እህቴ የጠየቀችኝን ጥያቄ ሰፋ አድርጌ ልግለጸው ብዬ አስቤ ነው። አረብ ሀገር ከመምጣታችን በፊት ምን እናደርግ ነበር? የሷ ጥያቄው ያው ፕሮሰስ ላይ ናት እሷና አረብ ሀገር ለመምጣት ላሰባችሁ ሁሉ ቢሆን ብዬ እምለው የኔን ሀሳብ ነው ምነግራችሁ። 10 ዋና ነጥቦች ብዬ ያስኳቸዋለሁ። አንደኛ የህጋዊነት ጉዳይ፣ ይሄ በህጋዊ መምጣት ፓስፖርት ማዘጋጀት ለ6 ወር የሚያገለግል ከ6 ወር በታች ከሆነ ስለማያገለግል ኪሳራ ውስጥ ከመግባታችሁ በፊት ያንን ማረጋገጥ፣ የቪዛ ሁኔታ፣ የኮንትራት ውል፣ የኤጀንሲ ህጋዊነት በደንብ መርምረው ማወቅ። ይሄንን ሁሉንም ሰነዶች ፎቶኮፒ አድርጎ ለቤተሰብ ማስቀመጥ ወይ ለቅርብ ወዳጃችን ወይ ደግሞ በስልክ ፎቶ አንስተን ይሄንን መያዝ አለብን። ሁለተኛ ደግሞ የጤና ጉዳያችን፣ ያው የሰው ልጅ ደህና ሲሆን አይደል መስራት የሚችለው። ስንሰደድ ደግሞ ዋና የጤንነታችንን ጉዳይ በደንብ ማየት አለብን። ከመሄዳችን በፊት የተሟላ የጤና ምርመራ ማድረግ አለብን። በተለይ የጥርስ ህክምናና አጠቃላይ የሰውነት ምርመራ አገር ውስጥ ሳትወጡ ቢደረግ ቆንጆ ነው ብዬ አስባለሁ። ሌላኛው የቋንቋ ጉዳይ ነው። ቋንቋ እንግዲህ ብዙ ሰዎች የሚቸገሩበት ነው። በተለይ የመጀመሪያ 3 ወራት በጣም ያስቸግራል የቋንቋ ጉዳይ። እንግዲህ በቋንቋ ጉዳይ ብዙዎቻችሁ ብዙ ገጠመኝ ይኖራችኋል ብዬ አስባለሁ። ቢያንስ መሰረታዊ የአረብኛ ቃላትን ማወቅ፣ ሰላምታ፣ ቁጥሮች፣ የምግብ ስሞችና የቤት እቃዎች ለማጥናት መሞከር። ይሄ ከመጣችሁ በኋላ ለመግባባት ቀላል ያደርግላችኋልና እና መሰረታዊ የሚባል ነገሮችን ማወቅ። አሁን ደግሞ ጊዜው የሶሻል ሚዲያ ነው። ሶሻል ሚዲያ ላይ ሰፊ ሀሳብ ይገለጻልና ከዛ መሀል ስለ ቋንቋ በደንብ ታውቁላለሁ። አራተኛ የምትሄዱበት ሀገር አለ አይደል? ስለ ሀገሩ ባህልና ህግ ጠንቅቆ ማወቅ። የምትሄዱበት ሀገር የሚከለክሏቸውን ነገሮች፣ ሃይማኖታዊ እሴቶቻቸውን እና የአለባበስ ስርዓታቸውን አስቀድሞ ማወቅ በጣም አሪፍ ነው። ይሄን ነገር በደንብ ይሄ አለማወቅ ከተጠያቂነት አያድንም የሚባል ነገር አለ አይደል? አለማወቃችን ነገሮችን ሰርች አድርገን ብናውቅ የኛንም እንትን እንለየዋለን። ይሄ ግዴታችንም። ሌላው ስኪል የሚባለው በእንግሊዘኛ ወይም ሙያዊ ብቃት፣ ለምሳሌ ለቤት ሰራተኝነት የምንሄድ ከሆነ ዘመናዊ የቤት እቃዎችን ማወቅ፣ ማጠቢያ ማሽን፣ ማይክሮዌቭ ወዘተ ብዙ አሉ አይደል? እነዛን ነገሮች ጠንቅቆ አጠቃቀሙን አገር ውስጥ ባለንበት ጊዜ ልምድ ብንወስድ ብክነትን፣ ስህተትን እንቀንሳለን። ይሄንን ማለት ፈልጋለሁ። ምክንያቱም እኔ አስታውሳለሁ አንዲት አረብ ሀገር ምሰራ ሴት ጫማ ፍሪጅ ውስጥ ደርድራ ምናምን ብለው ሲሉ ሰምቻለሁ በፊት ማለት ነው። ሌላው የስነ ልቦና ዝግጅት። የስነ ልቦና አረብ ሀገር መኖር ቀላል ላይሆን ይችላል። ቀላልም አይደለም። የባህል ልዩነት አለ፣ የቤት ናፍቆትና የስራ ጫና አለ ሊኖር ስለሚችል ጠንካራ ስነ ልቦና ይዘን ተነስተን ግባችንን ለምን እንደሄድን ሁልጊዜ እያስታወስን መኖር አለብንና ይሄኛው እንደ ዋነኝነት መያዝ ያለበት ነገር ነው ብዬ አስባለሁ። ሌላው የገንዘብ አያያዝ እቅድ። ከመሄድ በፊት በባንክ አካውንት መክፈት፣ የምናገኘውን ደሞዝ እንዴት እንድንቆጥብ፣ ለቤተሰብ ምን ያህል እንደምንልክ፣ ለራሳችን ምን ያህል እንደምናስቀምጥ ግልጽ እቅድ ሊኖረን ይገባል። ይሄንን በደንብ አስቡበት። ሌላው ስልክና መገናኛ፣ የምንገናኝበት የምንሄድበት ሀገር የኢንተርኔት አጠቃቀም እንዴት እንደሆነ፣ ዋትስአፕ፣ ቴሌግራም፣ የተለያዩ ነገሮችን ከፍቶ መሄድ ግድ ነው። የኤምባሲ ስልክ ቁጥርና የቅርብ ሊረዱን የሚችሉ ሰዎችን አድራሻ መያዝ። እነኚህን ይሄ እንዴት ነው አስፈላጊ እምላቸው እነኚህ ናቸው። እንግዲህ ጠቅሟቸዋል ብዬ አስባለሁ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ደህና ሁኑ።